Sınksar, 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 sınksar. ምንድነው የተፈጠረው? ንገሪኝ እስኪ ምንድነው የሆንሽው? ሰርኪ አላወቅኩም ነበር። ነፍሳቸውን ይማረው። እሺ እንዴት ነፍሱ ይማራል? በልጅነቴ በ6 ዓመቴ ሰው ቤት ገረዱኝ፣ እንዲቀጠር አድርጉኝ፣ እንዲደፈር አድርጉኝ፣ ከኩያ ይወጣች አድርጉኝ፣ እንዳንማር አድርጉኝ። ማለት ይሄ ውስጥ በደረሰ አይዞሽ ሰርኪ፣ አይዞሽ በእናትሽ አታልቅሽ ሰርኪ። አይዞሽ በቃ አይዞሽ በቃ እሺ አይዞሽ በቃ አይዞሽ። ምን ነው ደህና አይደለሽም? እንጃ እርግዝና ነው መሰለኝ። እሺ ቁጭ ደህና አይደለሽም? ደህና ነኝ። ታዲያ አይ ትንሽ አዝሮኛል። ደህና ነኝ። ሰውነትሽም ልክ አይደለም። ምን ነው አይ ደህና ነኝ። እርግዝናው ነው መሰለኝ። እንዴ ገና 2 ወር እኮ ነው። አዎ አንዳንዴ ያጋጥማል እንደዚህ። አይ ተረጋጊ። አሞሽ ነው ሕክምና ልድ እንዴ? አይ ደህና ነኝ። ትንሽ እረፍት ሳደርግ ይተውኛል። ሰርኪ ነች አንሳላካ ሄሎ ሰርኪ ምን ነው? ሄሎ ደህና አይደለሽም? ምንድነው ችግር አለ እንዴ ሰርኪ? እሺ የት ነው ያለሽው? በቃ መጣው። እሺ ምን ነው ደህና አይደለችም እንዴ? ሰርኪ ደህና አይደለችም መሰለኝ። ሄደላት። እሺ በቃ እዚህ ትቼሻል። ሄዳና ይላስገባሽ። አይ ችግር የለውም። እኔ ቅርብ አይደለም ደርሳለሁ። ችግር የለውም። ሂድ አንተ ቶሎ ድረስ። በቃ እሺ ችግር ካለ ደውይልኝ። እሺ እንዴ ነው እንጂ ጫማ ቀይር። እንደዚህ ነው የምትሄደው? እሺ ይሄን አድርገህ ሂድ። ችግር ካለ ደውይልኝ። እደውልልሃለሁ። እሺ እንዴት ይሄዳልሽ? አሁን ጥሩ እየሄደልኝ ነው። ትንሽ ታገሱ። ጥንቃቄ ማድረግ ግን እንዳይረሳ። እንደምታስቢው ቀላል ሰው አይደለም። እሺ ምን ሆነች ነው? ምንድነው? ለምን መጣክ? ለምን መጣክ? ምንድነው የሆንሽው? ምንድነው ይሄ? ምን ያደርግልኝ? እኔ መኖር አልፈልግም ማለት እዚህ ምድር ላይ ከዚህ በኋላ መኖር አልፈልግም። ተረጋጊ እንጂ ስለምንድን ነው የምታወሪው? አንቺ እኮ በቤተክርስቲያን የምትጠብቂ ዘማሪ ነሽ። አንቺ ራስሽን ስታጠፊ ሰው ካንቺ ምንድን ነው ትምህርት የሚወስደው? እኔ መኖር አልፈልግም። ተረጋጊ እንጂ ምንድን ነው ያደረገው? ከዚህ ማድረግ አልነበረብኝ። ለምን ነው ሰርኬ? ተጫወትከው ጭራሽ ላይ ነው ቲክቶክሽ። ይሄ ነገር በእኔና ባንቺ ማለት ነው። የቤተ ክርስቲያን አገልጋይ ሆነ ሰርኬ በእናትሽ እኔን ጭቅላት እንዳታሳመኝ ማለት ትዳት ነው። በቃ ከዚህ በኋላ ይሄ ሚስጥር እኔን አንቺ መሀል ይቀርሽ። እንዴት ዋልሽ? እንዴት ዋልክ? ምን ነው
ሰላም ነው? አመመሽ እንዴ? አይ ደህና ነኝ። ዝም ብዬ እረፍት ላድርግ ብዬ ነው። ደህና ነኝ። እንዴት ነው ልጅቱ? ተረጋጋች? ደህና ናት? ደህና ሰዓት አብረን እንሄዳለን። የት? ለቅሶ ነው? የት ይሆናል? አይ አያስፈልግም። ምን እናደርጋለን ብዬ ነው። ምን ማለት ነው? አባቷ አይደል እንዴ ሞታ? አዎ፣ ግን አባቷ ጥሩ ሰው የሚባል አይደለም እና ችግር የለውም። ችግር የለውም። ደህና ነህ ግን? እኔ ደህና ነኝ።